ሰላም ጤና ይስጥልኝ። ዛሬ እጅግ ወሳኝ ነጥብ ላይ እንወያያለን። ብዙዎቻችን ህልም አለን፣ ትልቅ ቦታ ለመድረስ እንመኛለን። ነገር ግን በምኞትና በስኬት መካከል ያለው ትልቁ ድልድይ ምን እንደሆነ ያውቃሉ? እሱም የግል ስነ ስርዓት ይባላል። በዚህ ቪዲዮ ውስጥ የግል ስነ ስርዓት ማለት ምን ማለት እንደሆነ፣ ለምን እንደሚያስፈልገንና እንዴት በህይወታችን ውስጥ በተግባር መዋል እንደምንችል በዝርዝር እናያለን። በመጀመሪያ የግል ስነ ስርዓት ትርጉሙ ምንድነው? የግል ስነ ስርዓት ማለት ስሜታችን ሳይሆን አእምሮአችን የሚነግረንን ትክክለኛ ነገር የማድረግ ችሎታ ማለት ነው። ለመስራት ፍላጎት ባይኖረን እንኳ መደረግ ያለበት ነገር በተገቢ ሰዓት ማድረግ ማለት ነው። ወደ ስኬት የሚወስደን ብቸኛው መንገድ እሱ ነው። ስኬት በእድል አይመጣም፣ ፍጹም በሆነ ስነ ስርዓት እንጂ። ህይወትህ ለምን እንደማይቀየር ታውቃለህ? ምክንያቱ አንድና አንድ የግል ስነ ስርዓት እጥረት ነው። በመቀጠል የግል ስነ ስርዓትን ለማዳበር 4 ቁልፍ ነጥቦችን አንድ በአንድ እናያለን። አንደኛ፣ ግልጽ ግብ ማስቀመጥ። ያለ ግልጽ ግብ ስነ ስርዓት ሊኖር አይችልም። በጠዋት መነሳት ለምን አስፈለገው? ጠንክረው መስራትስ ለምን ያስፈልጎታል? ለእነዚህ ጥያቄዎች ግልጽ መልስ ሲኖሮት ስነ ስርዓቱ ከውስጥ የሚመነጭ ጠንካራ ግል ስነ ስርዓት ገንብተዋል ማለት ነው። ሁለተኛ፣ ትናንሽ ልምዶችን መጀመር። ብዙ ሰዎች በአንድ ቀን ህይወታቸውን ለመቀየር ይሞክራሉ። ይህም ለውድቀት ይዳርጋቸዋል። ትክክለኛው መንገድ ግን ነገሮችን ትንሽ በትንሹ መጀመር ነው። ለምሳሌ በየቀኑ 10 ገጽ መጽሐፍ ማንበብ፣ ለ30 ደቂቃ አካላዊ እንቅስቃሴ ማድረግ፣ ስራን በቀጣይነት መከወን። እነዚህ ትናንሽ ድሎች በራስ መተማመንን ይገነባሉ። በትንሹ ጀምር። በቀላል እርምጃ ወደ ትልቅ ደረጃ ማደግ የሚቻለው በዚህ መንገድ ነው። መደበኛ ሁን። ቀስ በቀስ ቀን በቀን አድርግ። ቀጣይነት ወሳኝ ነው። ራስህን አታታልል። ነገ ጀምራለሁ እንዳትል። አንድ ቀን እሰራዋለሁ ከማለት ይልቅ ለምሳሌ ሰኞ 6 ሰዓት እሰራዋለሁ ብለህ ወስን። ይህንንም በቀጣይነት ተግብረው። ሶስተኛ፣ የጊዜ አጠቃቀም። በተለምዶ ጊዜ ወርቅ ነው፣ ጊዜ ስራ ነው፣ ጊዜ ህይወት ነው ይባላል። ደግሞም እውነት ነው። ጊዜውን ካልተቆጣጠሩ ጊዜው እርሶን ይቆጣጠረውታል። በየቀኑ የሚሰሩትን ተግባራት በቅደም ተከተል ማስቀመጥ እጅግ አስፈላጊ ነው። ትኩረቶን የሚበትኑ ነገሮችን መቀነስ ለስነ ስርዓት እጅግ አስፈላጊ ነው። አራተኛ፣ ራስዎን ይቅር ማለትና እንደገና መቀጠል። ሰውነንና አንዳንድ ቀን ስነ ስርዓታችን ሊላላ ይችላል። ስህተት ሲፈጠር ራስን ከመውቀስ ይልቅ ስህተቱን አምኖ ተቀብሎ በፍጥነት ወደ ነበረው ጠንካራ አቋም መመለስ መቻል ትልቅ ጥበብ ነው። የግል ስነ ስርዓት ልክ እንደ ጡንቻ ነው። በሰራነው ልክ እየጠነከረ ይሄዳል። ዛሬውኑ አንድ ትንሽ ለውጥ በማድረግ ጀምር። ራስህን ተቆጣጠር። የምትፈልገውንና የሚያስፈልግህን ላይ። ስነ ስርዓት ምቾት እንደሌለው ባወቅን ጊዜም ቢሆን እንኳ ትክክለኛውን ነገር የማድረግ ችሎታ ነው። ብዙ ጊዜ ሰዎች ሲዘናጉ ወይም ሲደክሙ መጀመሪያ የሚሰዉት ግባቸውን ነው። ነገር ግን የጋድ ህይወት እንደሚያሳየን ዓለም በተነሳሽነት ሳይሆን በልማድ ትሰራለች። በምርምር እንደተረጋገጠው ከ45 ቀናት በላይ አንድን ተግባር በወጥነት ስንሰራ ልማድ ይሆናል። አንድ ልማድ ከሆነ ጥረት ላይጠይቅ ይችላል። በዚህ ምክንያት ነው የግል ስነ ስርዓት የህይወት ለውጥ መሰረት የሚሆነው። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉ። ለምትወዱት ጓደኛችሁ ሼር አድርጉ። በቀጣይ ቪዲዮ እስክንገናኝ በስነ ስርዓት የታነጸና ስኬታማ ጊዜ ይሁንላችሁ። ሰብስክራይብ እንዳይረሳ። ባይ ባይ።